ትላልቅ ሰዎች ጋር አንድ ላይ የምትውሉ ከሆነ ብዙ ጊዜ የሚነግሯችሁ ነገር ይኖራል። የገዛችሁትን ጫማ ይመለከቱና አይ በኔ ጊዜ እኮ ይሄ ጫማ 10 ብር ነበር ይላሉ። ኑሮ እንዴት ከጊዜ ወደ ጊዜ እየተወደደ እንደመጣ ሁሌም ቢሆኑ እያስታወሷችሁ የሚያልፉ ሰዎች መቼስ አይጠፏችሁ። ዛሬ ከተማው ላይ ወጣ ብላችሁ ኑሮ ውድነት እንዴት ነው ብትሉ ሙሉ ቀኑን ስለዛ የሚያወራችሁ ሰው አታጡ። እንዴት እንደከበዳቸው፣ መንግስት ህይወታቸውን እንዴት ሊያቀልላቸው እንዳልቻለ ቀኑን ሙሉ ኮምፕሌን ሲያደርጉ፣ ቅሬታ ሲያቀርቡ ይውላሉ። እነዚህ አይነት ሰዎች ሪአክቲቭ ፒፕል ይባላሉ። የዛሬው ቪዲዮ ስለምንድን ነው ካላችሁ ዓለማችን ላይ በስፋት የታወቀውንና በጣም ተወዳጅ የሆነውን በስቲቨን ኮቬ የተጻፈውን The 7 Habits of Highly Effective People የተሰኘውን መጽሐፍ በሰፊው እየዳሰስን ስኬታማ የሚባሉ ሰዎች የሚጠቀሟቸውን 7 ውጤታማ የሚባሉትን ሃቢቶች ወይንም ደግሞ ልማዶች እንመለከታለን። ይሄ መጽሐፍ ከታተመ 10 ዓመታቶችን አስቆጥሯል። ከዛም በላይ ሳይሆኑ አይቀርም። ነገር ግን አሁንም ድረስ በሚሊዮኖች እየተሸጠለት ነው። ለምን ካላችሁ ደግሞ በውስጥ የያዘው ትናንሽ የሚባሉ ምክሮች ወይንም ደግሞ ቲፖች ብቻ አይደለም፣ ህይወት የሚቀይሩ መርሆችን ያቀፈ መጽሐፍ ነው። ታዲያ የመጀመሪያው ታሪክ ምንድን ነው? የሚያማርሩ ሰዎች ሪአክቲቭ ናቸው ያልከው ለምንድን ነው ካላችሁ የመጽሐፉ የመጀመሪያው ልማድ ቢ ፕሮአክቲቭ የተሰኘ ልማድ ነው። ኑሮ ውድነት በዛ ወይንም ደግሞ ከበደኝ ብላችሁ ልታማርሩ ትችላላችሁ። ያ ግን እናንተን ፕሮአክቲቭ አያረጋችሁ። ፕሮአክቲቭ ማለት ምን ማለት ነው ካላችሁ አንድ ሰው ለገዛ ህይወቱ ሙሉ ኃላፊነትን ሲወስድ ነው። ይህ ማለት ውጫዊ ዓለማቸው ላይ እየተፈጠረ ያለውን ነገር ልብ ሳይሉ ወይንም ሳያስተውሉ ይኖራሉ ማለት አይደለም። ያ ነገር እንደተፈጠረ ሆኖ ግን እኔ ምንድነው ማድረግ የምችለው የሚለው ነገር ላይ ብቻ ነው ፎከስ የሚያደርጉት። ስሜታቸው ውሳኔያቸውን በልጦ እንዳይገኝ ያደርጋል። ይህ ማለትም ደግሞ በስሜታቸው ምክንያት ዝም ብለው ውሳኔዎችን አይወስኑ። የመጀመሪያውን ምሳሌ ነግሬያቸዋለሁ አይደል? የሚያማርሩ ሰዎች አሉ፣ ኑሮ ውድነት እያሉ የሚጮሁ አሉ ብያቸዋለሁ። እነሱ አይነት ሰዎች ሪአክቲቭ ሰዎች ከሆኑ ፕሮአክቲቭ የሆኑ ሰዎች በዛ ሁኔታ ላይ ምን ያደርጋሉ ካላችሁ ሁኔታው ምንም እንኳን ለነሱ እንደማይመች ቢያውቁትም፣ ምንም እንኳን የኑሮ ውድነት እየጨመረ ቢሄድም የሚወቅሱት መንግስት ወይንም የሚወቅሱት አካል የላቸው። ያ ማለት ሁሌም ቢሆን ጣታቸውን ወደ ራሳቸው ነው የሚጠቁሙት። እኔ ነኝ ተጠያቂ ነው የሚሉት። ለምን ካላችሁ ህይወታቸው የነሱ ኃላፊነት እንደሆነ ያውቃሉ። ለምሳሌ እነዚህ ሰዎች ነጋዴ ናቸው ልበላችሁ። ታዲያ ንግዳቸውን የሚወጣ ምንም አይነት ህግ ቢመጣ ህጉ እኔን እየጎዳኝ ነው ብሎ ቀኑን ሙሉ ከሚያማርሩ ይልቅ የተሻለ እንዴት ነው ፕሮዲዩስ ማድረግ የምችለው፣ የተሻለ አገልግሎት ለደንበኞቼ እንዴት ነው የምሰጠው፣ ህጉ ለዘላለም የማይቀየር ቢሆን እንዴት ነው ከዚህ ሁኔታ ጋር ተላምጄ የተሻለ ነገርን መስራት የምችለው ብሎ ማሰብ ይጀምራሉ። አሁን እንደዚህ አይነት ጥያቄዎችን በመጠየቃቸው ምክንያት ብቻ ከሌላው ኮምፕሌን ከሚያደርገው ቅሬታ ከሚያቀርበው ሰው በላይ የተሻለ ሁኔታ ላይ እንደተቀመጡ ለመገመት አይከብድም። አይምሯቸው ሁሌም ቢሆን ለሶሉሽን ወይንም ለመፍትሄ ክፍት እየሆነ ይሄዳል። እነሱ መቆጣጠር የሚችሉትን ነገር ብቻ ነው የሚመለከቱት። እዛ ነገር ላይ ፎከስ ያደርጋሉ። መቆጣጠር የማይችሉበት ነገር ላይ ምንም አይነት ኤነርጂ፣ ምንም አይነት ጉልበት ወይንም ምንም አይነት ሀሳባቸውን አያባክኑ። በቃ እኔ መቆጣጠር የማልችለው ነገር ነው ይሁን ይላሉ። ከሁኔታው ጋር ለመላመድና የተሻለ ሆኖ ለመገኘት ግን ሲያስቡ አይምሯቸው ገና ብዙ ስራዎችን መስራት እንዳለበት ይገነዘባል ማለት ነው። የሰው ልጅ አይምሮ ግን ሁሌም ቢሆን ስራን ማቅለል ይፈልጋል። ይህም ማለት ቀላሉን መንገድ ነው የሚመርጠው። ስለዚህ ያንን ሁሉ ስራ ከመስራት ይልቅ ማማረር በጣም ቀላል ስለሆነ ወደ ማማረሩ ሊመራቸው ይችላል። ብዙ ሰዎች የሚያማሩት ወደው አይደለም፣ አይምሯቸው ኤፊሽንት ለመሆን እየሞከረ ነው። ብዙም ጉልበት ሳያወጣ በትንሽ ኤፈርት ብቻ ማግኘት የሚችለውን ነገር ለማግኘት እየሞከረ ነው። ማማረር ደግሞ ብዙ ኤነርጂ አይጠይቅም። ሁኔታዎች ግን እናንተ እንደምትፈልጓቸው ሳይሆኑ ሲቀሩ ከዚህ ሁኔታ እንዴት ላምልጥ፣ እንዴት ነው መሻሻል የምችለው፣ እንዴት ነው ከበፊቱ የተሻልኩኝ መገኘት የምችለው ብላችሁ ለማሰብ ብዙ አይነት ኤነርጂዎችን ማውጣት ይጠበቅባችኋል። አይምሯችሁም ስራ መስራት ይጀምራል፣ ትክክለኛ ስራ። ለዚህ ነው አብዛኛው ሰው መቆጣጠር የማይችለውን ነገር ብቻ እያሰበ ኮምፕሌን ሲያደርግ ወይንም ሲያማርር የምታገኙት። ጸሐፊው ስቲቨን ኮቬ ምን ይላል? የመጀመሪያው ህግ ወይንም የመጀመሪያው ልማድ ቢ ፕሮአክቲቭ። አስታውሱት። ወደ ሁለተኛው ልማድ ልናልፍ ነው። ሃቢት ነምበር 2። ጸሐፊው begin with the end in mind ይላል። አንድን ነገር ከማድረጋችሁ በፊት ያንን ነገር አድርጋችሁ ከጨረሳችሁ በኋላ ያለውን ነገር መጀመሪያ ተመልከቱት ነው የሚለን። ስለ ኔቪል ጎደርድ ብዙ ቪዲዮዎችን ሰርቼላችኋለሁ። ኔቪል አንድ ከሚታወቅበት አባባሎች ውስጥ live in the wish fulfilled ይላል። ምኞቶቻችሁ በተሳኩበት ዓለም ውስጥ ኑሩ እንደማለት ነው። የስቲቨን ኮቬም ሁለተኛው ህግ ወይንም ሁለተኛ ልማድ ልክ ከኔቪል ጋር ተመሳሳይና ተቀራራቢ ነው። ጸሐፊው ስቲቨን እንደሚያስረዳው ከሆነ እያንዳንዱ ነገር 2 ጊዜ ነው ክሬት የሚደረገው፣ 2 ጊዜ ነው የሚፈጠረው ይላል። መጀመሪያ በአይምሯችን ውስጥ፣ ሁለተኛ ደግሞ እዚች ዓለም ውስጥ። ግቦቻችሁን ጥርት አድርጋችሁ በማወቃችሁ የተነሳ ብቻ አክሽኖቻችሁን ወይንም ተግባሮቻችሁን ከግቦቻችሁ ጋር አንድ መስመር ላይ ማድረግ ትችላላችሁ።
ተግባሮቻችሁ በዛ ዓላማ መሰረትም እንዲሄዱላችሁ ለራሳችሁ የሚሆነውን ግብ ማውጣት ይኖርባችኋል። ፐርሰናል መሆን አለበት፣ የግላችሁ መሆን አለበት ይላል። የህልም ቤታችሁን አስቡት። ምን አይነት ቤት መስራት እንደምትፈልጉ መቼስ ታውቁታላችሁ ብዬ አስባለሁ። እዛ ቤት ውስጥ ለመኖር ታዲያ መጀመሪያ በካርታ መልክ ወይንም በብሉፕሪንት መልክ መቀመጥ አለበት። ይህም ማለት ሁሉንም ነገር አስቀድማችሁ ወረቀት ላይ መመልከት አለባችሁ ማለት ነው። ከመሬት ተነስታችሁ ሲሚንቶና ብሎኬት ስላላችሁ ብቻ ያለምንም አስቀድሞ ማሰብ ወይንም ማቀድ ተነስታችሁ እያንዳንዱን ብሎኬት መደርደር ብትጀምሩ የምትፈልጉትን ቤት አታገኙትም። የምትፈልጉትንም ቤት የምትሰሩ ይመስላችኋል። ነገር ግን ከዛ ከጠበቃችሁት ነገር በታች የሆነ ቤት ነው የምታገኙት። ለምን ካላችሁ ምንም የተነሳችሁበት ዓላማ የለም። እንደዚህ አይነት ቤት ነው ምሰራው ብላችሁ ያቀዳችሁት ያስቀመጣችሁት በወረቀት ላይ ያሰፈራችሁት ነገር የለም። ታዲያ ቤት ለመስራት ግዴታ በካርታ መልክ ወይንም ደግሞ በዲዛይን መልክ እጃችሁ ላይ መቀመጥ እንዳለበት ሁሉ በህይወታችሁ መንገድ ደግሞ ራዕያችሁ በወረቀት ላይ ሊሰፍር ይገባል። የት እንደምትሄዱ ጥርት አድርጋችሁ መመልከት የማትችሉ ከሆነ መቼም ቢሆን ትልቅ የሚባል ቦታ ላይ የምትደርሱ አይነት ሰዎች አትሆኑ። ዝም ብላችሁ ተወላውሉ ይሆናል። መጨረሻችሁ ግን እናንተ የተመኛችሁት አይሆንም። ምንም እንኳን ደክማችሁ ብትሰሩም ምንም እንኳን ለፍታችሁ ብትሰሩም እናንተ መጀመሪያ የምትሄዱበትን ቦታ ካላያችሁ ልፋታችሁ እንዳለ በክኖ መቅረቱ አይቀርም። ብክነት ነው የሚሆነው። ታዲያ ስቲቨን ኮቬይ ለዚህ መፍትሄ ያለኝ ይላል። በአይነ ህሊናችሁ ውስጥ ወይንም በኢማጂኔሽናችሁ የራሳችሁን ሞት ተመልከቱት፣ ወይንም ደግሞ ቀብር ስነ ስርዓታችሁ ላይ ተገኝታችሁ ጉዳችሁን ተመልከቱ ነው የሚለን። መቃብራችሁ ጋር በአይነ ህሊናችሁ ቆማችሁ ሰዎች እናንተን ሲቀብሯችሁ ተመልከቱ። ምን እያሉ እንዲያለቅሱ ነው የምትፈልጉት? ምን እያሉ ስማችሁን እንዲያነሱ ነው የምትፈልጉት? ምን አይነት ሰው ነበረ እንዲሉ ነው የምትፈልጉት? ይህንን ጥያቄ መጠየቃችሁ እናንተን አንደኛ ስሜታዊ ያረጋችኋል፣ ሁለተኛ ደግሞ ትክክለኛውን መልስ እንድትመልሱ ያስገድዳችኋል። የምርም ሞትና እናንተ ብቻ ናችሁ። ስለዚህ መሞታችሁ ካልቀረ ምን አይነት ስራዎችን ሰርታችሁ ምን አይነት ነገሮችን አድርጋችሁ በምን ብትታወሱ ነው የሚሻላችሁ? እዚህ ጋር የምታገኙት መልስ ዝም ብሎ ተራ መልስ አይደለም። በህይወት እናንተን የሚሞላችሁ፣ እርካታን የሚሰጣችሁ፣ ትርጉምን የሚያመጣላችሁን ነገር ነው የምታገኙት። ታዲያ ያንን መልስ ይዛችሁ በህይወታችሁ መቀጠል ትጀምራላችሁ ማለት ነው። እዛች መልስ ላይ ነው መስራት የምትጀምሩት። ሰዎች እንዲህ እንዲያስታውሱኝ ከፈለግኩ፣ እንዲህ አይነት ሰው ነበረ እንዲሉኝ ከፈለግኩ ምን አይነት ነገሮችን ማድረግ አለብኝ ብላችሁ ጥያቄውን ትጠይቃላችሁ። ጥያቄው ካለ ደግሞ መልሱ ሁልጊዜም ቢሆን አቬይለብል ነው። ታዲያ መልሱ ነው የእናንተ የህይወት ካርታ የሚሆንላችሁ። በየት መሄድ እንዳለባችሁ ለይታችሁ ታውቃላችሁ። በስራችሁ ወይንም በሙያችሁ ምንድነው ማሳካት የምትፈልጉት? በግንኙነቶቻችሁ ውስጥስ ለእናንተ የመጨረሻው ጥግ ምንድን ነው? ፐርሰናል ግሮት ካላችሁ ወይንም ደግሞ የግል እድገታችሁንስ በምን አይነት መንገድ ትመለከቱታላችሁ? እነዚህን ሁሉ ነገር ተመልክታችሁ እከሌ የምባል ሰውዬ እዚች ምድር ላይ እንዲህ ለማድረግ ነው የመጣሁት ብላችሁ ያቺን ቃል ለራሳችሁ ትጽፋላችሁ። በዛ ቃል መሰረት ህይወታችሁን ለመኖር መሞከር ማለት ነው። ሁሌም ቢሆን መጨረሻ ግባችሁን አስባችሁ ከዛ ተነስታችሁ ስትኖሩ ተግባሮቻችሁ ወደዛ ቪዥን ወደዛ ራዕይ የሚመሯችሁ ስራዎች ይሆናሉ። ሃቢት ነምበር 3 ሶስተኛው ልማድ ፑት ፈርስት ቲንግስ ፈርስት፣ ቅድሚያ